እንደዚህ ብዬ ለማየት ነበር ይሄን ጨዋታ ስሞክር የነበረው። ምን አይነት እኔ ቶተናም በቃ ምንም አይችልም። ምን አሁን እግዚአብሔርን ምን ብዬ እንደምናገር አላውቅም። በቃ ሁሌ ቼልሲ የቶተናም አባት ነው፣ ጌታው ነው። በቃ ይሄን ማወቅ አለብን። ቶተናም እኛ ላይ በርታ፣ እኛ ላይ መጥቶ እኛ ላይ በርታ አልኩ እኮ። ቼልሲ ነው ያሸንፍና እዚህ ማለት ቼልሲ አናዘር ሌቭል ካይሴዶ እኔ ወይኔ ካይሴዶ ዘንድሮ ግን ምን ያስመለክተን ይሆን? ገና በ10ኛ ሳምንት 1-2-3 ጎል ማግባት ይችሉ ነበር፣ ማሸነፍ ይችሉ ነበር እኮ እነ ፔድሮ የሳቱት ኳስ ግን ጨዋታቸው ረበስማ። ቤቲ በገዛ ቤቷ እንድንሰጣት ጠየቀችን፣ መጣን፣ አላሳፈርናትም፣ ሰጠት፣ አለቅ። አንድ ቫንዴቪን በሁለት ቫንዳይክ 3 ቻሎባ ምናምን ይላል። ይኸው የካይሴዶ ገረዶ ነው አረፈው ሲጃጃል። ካይሴዶ እኔ ምን አይነት ተጫዋች ነው ግን ካይሴዶ! ኧረ በፈጣሪ ስም በቃ ቼልሲ እግዚአብሔርን አዝነንላቸው ነው እንጂ ማለት ነው፣ ወይ ደግሞ ማለት ነው አጨራረስ ስላልቻልን ነው እንጂ ስንት ጎል የሚገባ ጨዋታ እኮ ነው። 12 ኦን ታርጌት እኮ ነው የሞከርነው 12። ሲጀመር ቶተናም ማን ቢግ ሲክስ ክለብ እንዳደረገው ነው ያላቅ። በቃ በዚህ አቋሙ እኛ ከአመት እስከ አመት ሰለቸን እኮ። በቃ ሁሌ ስጥት መስጠትም እኮ ይሰለቻል እኮ እንዴ! ቢያንስ አንዳንዴ አቻ እንኳን አታረጉትም? ኮፒሊንክ ይደብደብ ጋይስ። ይኸውላችሁ የሊጉ መሪ አዞሃል፣ ሁሌም ኮፒሊንክ ታደርጋለህ ጋይስ። ቼለው ማለት ነው የስራ ሰዓቱ 11ኛው ሰዓት ላይ ሊደርስ ሲል ማለት ነው ዶሯን ሄዶ ጠቅ አድርጎት ወደ ስራ። በቃ ሊቨርፑል ላይ እንቋጥራለን። ለነገሩ እኛ እንቋጥረ እኛ ይኸውልህ ያለንበት ራሱ ርቀት አንቋጥርም። ቼለው ሻሼ አንቺ ዶሮዋ ራሱ ከሲቲ ጋር ሲቲዎች ትተኛላችሁ አይኖ ተቋጥር ያለሽ ሊቨርፑል ላይ አሁን ሚኮስፐርስ አልሆነልሽም፣ ምንም አልሆነልሽም። ይሄንን ቡድን ከሰባቱ ኤአይ ጓደኞችሽ ጋር አልተሳካላችሁም። በቃ ይሄ ቡድን አይደለም። ቶተናም መቼም የማያልፍለት ቡድን ነው። ተዉት፣ ከንስሉት። የሚገርም የደርቢ ስሜት ያለው ጨዋታ አየን ዛሬ። ግን ተፈሳፈሱት። በተለይ ፈርስት ሃፍ ተጋደሉት። የሚገርም አትሞስፌር ነበረው ጨዋታው። ሰከንድ ሃፍም እንደዛው። 2 ቀይ ካርድ ማየት ነበረብን። ባይዘው ከዶሮዋ ቤንታኩር፣ ከቼላው ኤንዞ ፈርናንዴስ ትክክለኛ ሐራም የሆነ ታክል ላይ የገቡት አይመጣሙም። ቀይ ነበር ማየት የነበረባቸው። አሁን ቀጥ ብለሽ ሊቨርፑል ላይ ትቋጥሪያለሽ። እኔ ይኸውልህ ከአናት ደቅ ብዬ መሾፍ ነው። ስሜቱ እንዴት ደስ ይላል! በስማ ሼባው እንገናኛለን። ቼልሲ ከሜዳው ውጪ ተጉዞ ዶሮዋን ገነጣጠላት እንኳን ለማለት ከባድ ነው። 1-0 በሆነ ውጤት በጠባብ ውጤት አሸንፏል። መጨረሻ አካባቢ ላይ ለማመን የሚከብዱ ኳሶችን ሲስት ነበር ቼልሲ ላይ ያለኝ ምልከታ ልክ እንደ ማን ዩናይትድ ነው። እንደ ማንቸስተር ላይ ያለኝ እይታ ቼልሲ ላይ ይሰራል። የሆነ ሰዓት ላይ ያሸንፍና ስትል ኤክስፔክት ባላረከው ባልጠበቀው መንገድ በሆነ ቡድን ኩም መሲል ደግሞ ትመለከቷልና ኤንዞ ማሬስካ ጥሩ ቡድን አላቸው፣ ግን ላይን አፕ አወጣጥ፣ ተጫዋች ቅያሬ፣ እነዚህ ነገሮች ላይ መስራት ከቻሉ ቼልሲ ፕሮግረስ ያሳያል ብዬ አስባለሁ። ግን አሁንም ወጥነት ቼልሲ ላይ የማነሳው ጥያቄ ነው። ቶተናምና ቼልሲ ያደረጉ ጨዋታ በቼልሲ 1-0 አሸናፊነት ተጠናቋል። ጨዋታውን የተመለከታችሁት ቼልሲ አሸንፏል። አራራራ ቼላው እንዴ! ቶተናምን ምንም አዲስ ነገር አይደለም ሲጀመር ማለት ነው። ቶተናም ቼልሲን በፍጹም አይችሉም። ገባችኋ? ቪዲዮ እየመጣላችሁ ካልሆነ ደግሞ ኮፒ ሊንክ አርጉት እንዴ! ሁላችሁም ሰርች እያደረግን ነው እያየነ ያለ ነው እያላችሁ ነው ሰሞኑና ኮፒ ሊንክ አርጉት አካውንት ውስጥ ገብታችሁ እንዴ! ቼልሲ አሁን ዛሬ ምንድነው የሰራውን አዌ ሄዱ ምን ማለት ነው? ጆ ፔድሮ ምን አይችልም እንዴ? የምር አንድ ስላገባ አይደለም፣ በጣም ነበር ጨዋታው ላይ ይሳት በጣም ያለቀለቅ ኳስ ነበር ሲስት የነበረው ማለት ጊተንስ ገብቶ እኔ ደግሞ ምናምን ጥቁር አልሆነም ወደ ሰማይ እንዴ! ቼልሲ 3-0 ምናምን ማሸነፍ ነበረበት ይሄን ጨዋታ። እንዴት ነው ግን አሁን ሚኮስፐርስ እንዴት ቶተናምን ግን ቁጭ ብለህ ታየዋለህ? እኔ ሳየው ምንም ምስል ሲያጠቁም ሲከላከሉም ደስ የማይል ቲም ነው እያዩ ያሉት። ምንድን ነው እኔ አሁን ያን ያላለውም የቶተናምን ጨዋታ ገባ፣ ግን ምንም አይችሉ ምንም ነው የማይችሉት እንዳለ ምንም የሚያውቁት ነገር የለም። ቸኩዬ የእነዚህን ስል ልጠቀም ብዬ ነው እንጂ ሞይሰስ ካይሴዶ ጎሉም አሲስቱም ለሱ ነው መጻፍ ያለበት። እግዚአብሔርን በጣም ይችል ነው። ቶተናም ከ504 ጨዋታ በኋላ ምናምን ከ2012 በኋላ ለመጀመሪያ ጊዜ ነው 0.05 ኤክስጂ አስመዝግበው ጨዋታውን ይጨርሱ። ለዚህም ትልቁ ባላደራ ሞይሰስ ካይሴዶ ነው። ሞይሰስ ካይሴዶ ሌላ ሌቭል ዲፈረንት ሌቭል ኦፍ ማኪሌሊ ዲፈረንት ሌቭል ኦፍ ኤንጎሎ ኮንቴ ነውና 100 አይደለም 200 ይገባል። ቼልሲዎች አሪፍ ነው። ከኛም ጋር እኩል ናቸው፣ ከቶተናም እኩል ናቸዋል። ፎሎ ላይክ ሼር ማድረግ አይረሳ። ይመቻል። ቸልሲ በለንደን ደርቢ ጨዋታ
ቶተንሃምን 1-0 ማሸነፍ ችሏል። ወሳኝ 3 ነጥብ ነው ያገኘው። ጨዋታው ያው ለገለልተኛ ብዙ ማራኪ አልነበረው፣ ልፊያ ነበረው። ግን ዛሬ ቼልሲ ያሸነፈ ከምል ካሴዶ አሸነፈ። ኧረ ቢስሚላ ካሴዶ እንዴት ነው የሚችለው? ስንት ሳምባን ያለው እኔ ጎሏ ራሱ የሱ ነው። በቃ ፔድሮ እንደው መጥቶ ማቀፍ ነበረበት። እሱ ጃው ፔድሮ እሱን ማቀፍ ነበረበት። አሁን እሱን አይተህ ያንን 8 ቁጥር ስታይ በቃ ሞራል ነው የሚነካው። ቼልሲ ወደ ቦታው ወደ ድሮ ንግስናው እንዲመለስ እንደ ካሴዶ አይነት ተጫዋቾች ነው የሚያስፈልጉት። ከዛ ከ8 ቁጥሩ ይልቅ ጀምስን በጣም የሚገርም ነው። እኔ ጀምስ ጉዳት እያስቸገራት ነው እንጂ ምርጥ ናት። ግን ቼልሲዎች ካሴዶ ስላላችሁ ልትኮሩ ይገባል። እውነት ነው የምላችሁ። ሌላው ውሃ በቃ እሱ ብቻ ነው ያለው። በቃ የሚገርም ነው። ለማንኛውም የቼልሲ ደጋፊዎች እንኳን ደስ ያላችሁ። እስቲ በድሉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ምንም የምለው ነገር የለኝም። ቶተንሃም የዓለማችን ትንሹ ማለት ነው። ትንሽ ራሱ አይገልጽህም። ትንሹ ክለብ ማን ነው? ቶተንሃም ትንሹ ማለት ነው። በቃ ትንሹ የለንደን አሰዳቢ ማለት ነው። ከለንደን ለቆ መውጣት ያለበት ክለብ ቶተንሃም በቃ ተከላካይ የላቸው ምናምን ብዬ ቼልሲ ቀለዱብኝ በሜዳ ላይ። ቼልሲ ከቪካሪዮ ነበር ጨዋታው። ቼልሲ ከቪካሪዮ ማለት ነው። ምንም ወኔ የሚባል በቃ የዓለማችን ትንሹ ክለብ ማን ነው? ቶተንሃም ትንሹ ማለት ነው። ትንሹ ይሄ አይገልጽም ማለት ነው። እንደዚህ አሸብተ እንዳስቀረኝ ማለት ነው። ርር የሚያደርግ ነገር ይስጥ ርር። እኔ ምንም የምለው ነገር የለም ምንም ማለት ነው። እኔ ከዚህ በኋላ አንተን ወክዬ ማለት ቶተንሃምን ብዬ ባወራ ማለት ነው በቃ ማሬስካና ቅኔያቸው ተጀምሯል። የአራዳ ልጆች የለንደን ክለብ 2 ናቸው። እነሱም ክሊንሺት ማስጠበቅ የሚችሉ ጥራት ያላቸው ቡድኖች ናቸው አሉ። አርሰናልና ቼልሲ ማለት ቶተንሃምን ነቆራ መሆኑ ነው። እንግዲህ አራዳ ልጅ እንደዛ አይነት ጨዋታ ታቆማለህ ሊሉ ነበር ቶማስ ፍራንክ አለች አሉ። በገዛ ሜዳቸው ቼልሲ አራዳ ልጅ በሴንኬሎ ጭንቅላታቸውን ብሎ ቁጭ። ሌላ ታሪክ ውስጥ አልገባም ቼልሲ። በቃ ጥግንት ይዝ እንደው ያዝ አስባለው። ምንድነው ጉዱ ነው? አሁን ቼልሲ እንዴት ነው ነገሩ? ወደ 4ኛ ከች ብሎ ነጥቡን ወደ 17 በማድረስ ከቶተንሃም ጋር እኩል ሆኖ በጎል ተበልጦ 4ኛ ላይ ቁጭ ብሏል ማለት ነው ያራዳ ልጅ። ሌሎች ቡድኖች እስኪጮቱ እዚህ ቦታ ላይ ተመችቶታል። አሁን ቼልሲ አንድ አገባ አስጠብቆ ወጣ። ኧረ ይስቱታል። ጃኩብ አንዴ በስውር ገብቷል ቼልሲ ቤት ያራዳ ልጅ። ጊተንስም ሆነ ራሱ ጆ ፔድሮ ምን አይነት ኳስ ነው የሳቱት ያራዳ ልጅ። ቪካሪዮ በረኛ አይደለም። አንተ 16 በረኛ ብቻውን 3 ይሆናል እንዴ? ብቻውን የአንድ ፊልም የሚሰራ በረኛ ደግሞ እንደዚህ ያላየው ማውሬ ጀምስ ምን አይነት ተጫዋች ነህ አንተ? ሪሲ ጀምስን እስቲ አንዴ ያራዳ ልጅ አመስግኑ። ምንድነው አንተ? ኳስ ቀርቶ ክሪኬት ነው አሁን ከዚህ በኋላ የሚቻለው ቢባል እዛም ላይ ጀግና መሆን የሚችል ልጅ ነው። ምን ጉድ ነህ አንተ? የትም አለው ትላለህ። ምን አይነት ሰው ነህ? ስለ ካይሴዶ ነው ያላወራም። ካይሴዶ ኢትዮጵያዊ ቢሆን ጠንክር ብለው ነበር ስሙን የሚያወጡለት። በቃ ጠንክር፣ ምንም ሌላ ነገር የለው። ታምረኛ ቡድን ሆኗል ቼልሲ ያራዳ ልጆች። ሼር ኮፒ ሊንክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። የፕላስ ምልክቱ እናንተ ነች። በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ወደ ቶተንሃም ሆትስፐር ስታዲየም ያቀናው ቼልሲ 1-0 በሆነ ጠባብ ውጤት በማሸነፍ እጅግ በጣም ጣፋጭ የሚባል 3 ነጥብ ማስመዝገብ ችሏል። ጨዋታው በጣም አዝግ የሚባል አይነት ጨዋታ ነበረ። ቶተንሃም ሆትስፐሮች የጎል ዕድል ለመፍጠር በጣም ተቸግረው ያመሹበት ጨዋታ ነበር ብሎ መናገር ይቻላል። አንዱን ታርጌት ሙከራ ብቻ ነበር በጨዋታው ላይ ማድረግ የቻሉት። ቼልሲዎች በዚህ ጨዋታ ላይ ብቸኛውን የማሸነፊያ ጎል 34ኛው ደቂቃ ላይ በጃው ፔድሮ አማካኝነት ያገኙ እንጂ በርከት ያሉ ጎል መሆን የሚችሉ አጋጣሚዎችን አግኝተው ሳይጠቀሙባቸው ቀርተው ነበረ። የሆነ ሆኖ ግን ቼልሲዎች ከዛሬው 3 ነጥብ በኋላ በፕሪሚየር ሊጉ 17 ነጥቦችን በመያዝ 4ኛ ደረጃ ላይ ከቶተንሃም ሆትስፐር ጋር በኩል ነጥብ በመቀመጥ እንግዲህ በጎል ክፍያ ዝቅ ብለው እንደተቀመጡ እየተመለከትን እንገኛለን። ለቶማስ ፍራንኩ ቶተንሃም ሆትስፐር ግን በጣም አስቀያሚ የሚባል ምሽት ነው ማለት ይቻላል። የተለያዩ ቅያሬዎችን በማድረግ በጨዋታው ላይ አማራጮችን ለመውሰድ ቢሞክሩም አልተሳካላቸውም ነበረ። ዣቪ ሲሞንስም ተቀይሮ እንደወጣ ተመልክተን ነበረ። ለማንኛውም በኢንዞ ማሬስካው ቼልሲ በኩል ግን እነ ካይሴዶ እነ ሪሴ ጄምስ ጨዋታው ላይ በጣም
በጣም ጥሩ ፐርፎርማንስ የነበራቸው ተጫዋቾች ነበሩ ማለት ይቻላል። የቼልሲው ግብ ጠባቂ የሆነው ሳንቼዝ ደግሞ ስራ ፈቶ ነበር ያመሸው ማለት ይቻላል። ከሙከራዎች ውጪ ብዙም ሲያጨናግፋቸው የነበሩ ኳሶች አልነበሩም። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ። ጀማው ዶሮዋን እንግዲህ ወስዶ ሃንግማን ለጠፋት። ይሄ ለነገሩ የማይጠበቅ ነገር አይደለም፣ የሚጠበቅ ነገር ነው። በደንብ ነው የሚለጣጠፋት። ታይሚንጉም ያው ታውቁታላችሁ፣ መሽቷል። በደንብ አድርጎ ነው የሰጣት። በደንብ አድርጎ ነው የሰጣት። ግን ምን መሰላችሁ በዚህ ጨዋታ ላይ እጅግ በጣም ሊወራለት ሊደነቅ የሚገባ አንድ ተጫዋች አለ። ጎሉን ያስቆጠረው ፔድሮ ሊሆን ይችላል ጀማው። ግን ከምንም በላይ ሞይሴስ ካይሴዶ ኳሱን ኢንተርሴፕት አድርጎ ገፍቶ ሄዶ ታግሎ ወድቆ እኔ እንዴት አባቱ ነው ኳሱን የሰጠው ማለት በቃ ልጁ ማይደክም ነው ማለት ጉልበት አይደለም። ኳሱን የተጠቀመበት መንገድ ያስገርማቸዋል። ሙሉ ለሙሉ የራሱ ጥረት ሙሉ ለሙሉ ማለት ነው። ኳሱን ኢንተርሴፕት አድርጎ ይዞ ሄዶ ገብቶ የሚገርም ብቃት ነው ዛሬ ሲያሳይ የነበረው ሞይሴስ ካይሴዶ። ጨዋታው ደግሞ በሚያስገርማችሁ ሁኔታ ቶትንሃም ያን ያህል አስፈሪ ቲም አልነበረም። ኦን ታርጌት ሙከራውን ብታዩት ያስቃችኋል ጀማው። ለማንኛውም ሃንግማን እንግዲህ ይህንን ጨዋታ የለንደን ደርቢን ትልቅ ጨዋታ ነው፣ እንደ ቀልድ የሚታይ ጨዋታ አይደለም። በማሸነፍ እንግዲህ መለስ ያለች ትመስላለች ጀማው። ይመቻችሁ ሃንግማኖች። እንግዲህ ዛሬ በማታ የምትንቀሳቀሱ ፈታ ብላችሁ ተንቀሳቀሱ። ሰላም ነው። ሃንግማን አሸንፏል። ለንደን ደርቢ 1-0 በቸልሲ አሸናፊነት ተጠናቀዋል። የአርሰናል ጨዋታ ላይቭ ላይ ፕሪዲክት አድርጉልን ሲሉ ማሬስካ ነው የሚወስነው። 1-0 ሜቢ 1 እኩል። ቸልሲ ግን የሚያሸንፍ ይመስለኛል 2-1 ምናምን የተገመተ ነገር ነበር። ምክንያቱም ሚኮ ነገር አላለች። ለምንድነው ሚኮን ማንሰማት? ሚኮ እኮ ሊለጠለጥ ሲል ይታወቋል። ሚኮ የሚናደደው አልለጠለጥም ብሎ በእርግጠኝነት ብሎ ገብቶ ሲለጠለጥ ነው የሚናደደው። ይሄ ደግሞ በጣም ብዙ ጊዜ አፕን ያደርግ 16 ጊዜ ምናምን ነገር ነው አፕን የሚያደርግ። ገባሽ አይደል? ሌላው 6ቱ እያወቀ ነው የሚለጠለጠው። ከ6ቱ ውስጥ አንዱ ነው ቸልሲ ገባ አይደል? ስለዚህ ምንም ሊገርመን አይገባም። ቸልሲ ከዚህ በኋላ የሆነ ሪትሙን ካገኘ ቸልሲ አሪፍ ነው። ለዋንጫ ምናምን ሰክሽ በቃ አልቋል። ዳን ዲል ነው። ሶስታችሁ የቱ ጋር ነው የምናርፈው ብላችሁ ተወያዩበት። ትርፌም ይሆናል አይደል? ለዋንጫ አለበት ምናምን ነገር ማለት ስለማይቀር አለ ዝም ብላ ነው ጆሮን ይዤልሃለሁ ምናምን ስለምትል እሷንም እያያችኋት ተረዳኝ አይደል? ሚኮም እያያችኋት ግን ለውጥ የለውም። ሊቨርፑል፣ ቸልሲ፣ ማን ሲቲ ቦታውን ከላስት ሲዝን ቦታውን ስክራምብል አድርጉት። ተረዳሽኛ? ሃንግማን ጉድዌ